አንድ ሙሉ አውሮፕላን በልቶ ለመጨረስ ምን ያህል ጊዜ ይፈጅባችኋል? አብዛኛው ሰው ይህንን ሲሰማ የማይቻል እብደት ነው ይላል። ነገር ግን ፈረንሳዩ ሚሼል ሌቴቶ ለ2 ዓመታት ያህል ቁርስ፣ ምሳና ራቱን አንድ ሙሉ አውሮፕላን አጣጥሞ በመብላት ዓለምን አስገርሟል። ይህ ሰው ብረት፣ መስታወትና ጎማዎችን ያለምንም ችግር እንደ ምግብ ይመገባቸዋል። ታዲያ እንዴት የሚሼል ሌቴቶ ጨጓራ እነዚህ ነገሮች ሊፈጭለት ቻለ? ዛሬ በዙረት ዓለም ለብረት በላተኛው ሰው ያልተሰሙ እውነታዎችን እንቃኛለን። ከቪዲዮ በፊት ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ይህንን ቻናል ሰብስክራይብ በማድረግ አበረታቱኝ። እንዲሁም ነባር ቤተሰቦቻችን ላይክ በማድረግ ወደ ዛሬው ቪዲዮ እናልፋለን። ሚሼል ሌቴቶ ይህን አስገራሚ ተሰጥኦውን ያወቀው ገና በ9 ዓመቱ ነበር። በአጋጣሚ የመስታወት ብርጭቆ ተሰብሮበት ሲበላ ምንም አይነት ህመም አልተሰማው ነበር። ከዚያን ቀን ጀምሮ ታዲያ ሚሼል ብረታ ብረቶችን መመገብ ጀመረ። ጓደኞቹና ቤተሰቦቹ ሲገረሙ፣ እሱ ግን ብረት መብላቱን ቀጠለበት። ታዲያ ዶክተሮች ስለዚህ ነገር ምን ይላሉ? የህክምና ባለሙያዎች በሚሼል ጨጓራ ላይ ምርምር ሲያደርጉ አንድ አስገራሚ ነገር አገኙ። የሚሼል የጨጓራ ግድግዳ ከመደበኛው ሰው በ2 እጥፍ ወፍሮ ተገኘ። በተጨማሪም ጨጓራ የሚያመነጨው አሲድ እጅግ አደገኛ በመሆኑ ብረቶችን በቀላሉ የመፍጨት አቅም ነበረው። ይህ በህክምናው ዓለም ፒካ የሚባል ያልተለመደ የምግብ ፍላጎት ችግር ቢሆንም የሚሼል ጨጓራ ግን በተፈጥሮ ለዚህ ችግር መፍትሄ አበጅቶለት ነበር። ሚሼል በህይወት ዘመኑ የበላቸውን ነገሮች ዝርዝር ማመን ይከብዳል። 18 ቢስክሌቶችን፣ 15 የገበያ መገበያያ ጋሪዎችን፣ 7 ቴሌቪዥኖችንና 2 አልጋዎችን አጣጥሞ በልቷል። ነገር ግን ትልቁ የሚሼል ስኬቱ ሴሰስ 150 የተባለችውን አውሮፕላን ቆረጣጥሞ ለ2 ዓመታት በመመገብ በልቶ መጨረሱ ነበር። ሪከርዱን ሲያጠናቅቅም ጊነስ ወርልድ ሪከርድ የነሐስ ሜዳሊያ ሸልሞት ነበር። የሚገርመው ነገር ግን እዚህ ጋ ነው። ሚሼል የተሸለመውን ሜዳሊያ ራሱን በላው። ሚሼል ብረቶችን ዝም ብሎ አይውጣቸውም። ሚስጥሩ ብረቶቹ በጣም ትናንሽ ቁርጥራጮች በማድረግ ከዚያም በማዕድን ዘይት አርጥቦ መዋጥ ነው። ዘይቱ ብረቱ በጉሮሮ ውስጥ በቀላሉ እንዲያርፍ ይረዳዋል። የሚገርመው ግን ሚሼል እንደ ሙዝና እንቁላል ያሉ ለስላሳ ምግቦች ጨጓራውን ያሳምሙት ነበር። እስቲ አስቡት፣ የእናንተ ጨጓራ እንዲህ አይነት አቅም ቢኖረው ምን ትበሉ ነበር? ወይስ ይህ አደገኛ ስጦታ ነው ትላላችሁ? ሐሳባችሁን በኮመንት ላይ አጋሩኝ። ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስል ነበር። እንደዚህ ያሉ አይምሮን የሚያሰፉና የሚገርሙ ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ የደወል ምልክቷን ያብራት። በሚቀጥለው ቪዲዮም በውሃ ላይ ስለምትኖረው አስገራማ የቬኑስ ከተማ ሚስጥር ይዤላችሁ ቀርባለሁ ማለት ነው። ቻው።